አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሉሉ ወሎ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ ሰላም ነኝ። ዛሬ እንግዲህ ያለነው ገጠር ነው ማለት ነው። መዝራ ይባላል። ግን መዝራ ሲባል እኔ የሚመስለኝ የሆነ በጣም ብዙ ነገር ያለበት እህል ምናምን አታክልት ማለት ነው። መዝራ ሲባል ግን ያው ገጠር ነው። ብዙም እንደጠበቅኩት አይደለም። እዚህ ጋር ብቻ ሽንኩርት ነው ያለው ማለት ነው። ብዙ እህል ነገሮች ምናምን አገኛለሁ ብዬ ነበር እላቸዋለሁ ማለት ነው። እና ነው አብረን እንዞር እና ምን አየሁ መሰላችሁ? በሩቁ በጣም ሩቅ ነው፣ ግን እዛ ጋር በጎች ሆኖ ፍየሎች ሆኖ ይታዩኛል ማለት ነው። በጣም ሩቅ ነው። ይግባላችሁ አይግባላ ይታይ አላቅም በቪዲዮ ግን ማለት ነው። እና አሁን ከጧቱ 9 ሰዓት ከምናምን ነው እላቸዋለሁ ማለት ነው። ያ አላህ እናት ሀገሬን አስታወሰኝ። እስኪ እዩት። ያሁን እንግዲህ እዛ አካባቢ ለማይኖር ሰው ከተማ ለሚኖር ሰው ብርቅ ነው ማለት ነው። ገጠር ታውቃላችሁ፣ አረቦች ማለት ነው። ያ አላህ እዩትማ ምን እንደሚመስል ጋራ ሸንተረሩ ማለት ነው። የወፎቹ ድምጽ ምናምን ደስ ሲል ከዛ እንደዚህ ትላላችሁ እዛ እንደዚህ ማለት ነው። ያው እዛ አካባቢ እርግጠኛ ነኝ የምሰሩ ልጆች አጠፉም በእርግጠኝነት ማለት ነው። ይህንንም ደግሞ ማያቅ ሊኖር ይችላል። ይሄ ደግሞ በደንብ እዚህ የምትኖረው ልጆች ትኖራላችሁ ማለት ነው። እና በደንብ ላሳያችሁ። እሺ ይሄ ለትዝታ ይቀመጥ። ከዛ መለስና ደግሞ ወደዚህ ሲያስፈራል ይሄ ወደዚህ ግቢው ነው። ያ አላህ እዚህ ጋር ነጭ ሽንኩርት አለ። ነጭ ሽንኩርት መሰለኝ። እዛ ጋር ደግሞ ቀይ ሽንኩርት ማለት ነው። እዚህ ጋር ደግሞ ቅል ነው። በእርግጠኝነት ስላላቸው ማለት ነው። ወደዛ ደግሞ እዩት። ያ አላህ ግን በጣም ነው የሚገርመው። ሱብሃንአላህ። አሁን ይሄን ጋራ ሸንተረር እኮ ማያውቅ ሊኖር ይችላል። እና ዩናይትድ አረብ ኢማራት ወይም ዱባይ ሲባል ፎቋንና ከተማዋን ድምቅ ብለው ያዩ ሰዎች እዚህ መጥተው ቢያዩት ምን ይሰማቸዋል? ገጠር አለ ወይ እንደዚህ አይነት ነገር አለ ወይ ሊሉም ይችላሉ። አብዛኛው የምትታወቀው ዱባይ በከተማ ብቻ ነው ልበል። ያው የሚያውቅ ያውቀዋል፣ የማያውቀው ግን በጣም ነው እንትን የሚለው። ከተማውን ብቻ እያያቸው እንትን አትበሉ፣ ወደ ገጠር ሞጣ ብላችሁ ገጠር እዩ ትላላችሁ ማለት ነው። እና ከዛ እዚህ ጋር ደግሞ የድንብላል ቅጠል፣ ወይኔ ሽታው ደስ ሲል። ድንብላል ወይም ድንብላል አረቦቹ ምንድን ነው የሚሉት? ክዝበራ
ሽታው ደስ ሲል ፍሬሽ ነው። የድንብላል ቅጠል ከዛ እዚች ጋር ደግሞ ቲማቲሞች አሉ ማለት ነው። ያ ሰላም ቁንትና ልጆች ናቸው፣ ገና ናቸው። ጥቅላ ናቸው ማለት ነው። ከዛ ወደዚህ ደግሞ ክላሳችን ነው ያደርነትበት ቤት። እሺ እና በጀማዓ ተሰብስበው መተን ነው ጓደኛ ማቾች ማለት ነው። ሰዎች እላችኋለሁ። እዚህ ጋር ደግሞ ቲማቲም ማሻአላ ሲያምሩ እላችኋለሁ። ያ አላህ እንግዲህ ድምጼ ይሰማ አላቅም። ድምጼ ካልገባም በሪከርድ እንትን እላላችኋለሁ ማለት ነው። ውድ ቻናል ቤተሰቦች ዩቲዩብ ላይ ከጫንኩትም እጭነዋለሁ፣ ካልጫንኩትም ደግሞ አስቀምጠዋለሁ ለማስታወሻ ማለት ነው። ግን ዩቲዩብ ላይ ቢሆን አይጠፋም፣ ሞር አሪፍ ይሆናል። ቪዲዮ እንትን ካላ ሊደለት ይችላል ማለት ነው። ያ አላህ እና ግቢው ሰፊ ነው፣ በጣም ትልቅ ነው። ግን ለማንሳት ብዙም አይመቸኝም፣ ምክንያቱም በየቦታው ተቀምጠዋል ልጆቹም እንደዛ አሰሪዎቻችንም ምናምን ማለት ነው። አሁን ደግሞ የበለጠ እየተነሱ ቁጭ ይላሉ እላችኋለሁ። ከዛ እዚህ ጋር ደግሞ ቀሩ ምናምን በጣም አሪፍ ነው፣ ደስ ይላል። ላይ ግን እዛ ጋር ላይ ፍየሮች ናቸው መሰለኝ፣ በጣም ሩቅ ነው። ቪዲዮ ላይ ይግባ አላውቅም። በጣም ገርሞኛል። ግን ሱብሃንአላህ የአላህ ተአምር ላስተነተነው በጣም ይገርማል ወላሂ። ያ ረብ እዚህ ጋር ደግሞ ውሃ ፏፏቴ ትላላችሁ። ይሄ በዚህ ይወርዳል። ለአታክልቱ ነው አታክልት። እዛጋም እንደዚሁ በየቦታው ናት የተኛ ነው ማለት ነው። እዛም የተኙ አሉ፣ እዛ ደግሞ ተቀምጠዋል። እዛም የተኙ አሉ፣ እዛ እዚህም ደግሞ የተኛሉ። እዚህ ጋር ተቀምጠው ነው ያመሹበት። ብቻ ደስ ይላል። ከብዙ ጉዞ በኋላ ነው እዚህ የተደረሰው። ከሻርጃ ፎጀራ ነው ያለነው ትላላቸው ማለት ነው። እና በጣም አሪፍ ነው፣ ደስ ይላል። አየሩ በጣም አሪፍ ስለሆነ ምናምን አሪፍ ነው። በሙቀት ሰዓት ግን እዚህ በጣም ይከብዳል ማለት ነው። እና ውድ የሉሉ ወሎ ዩቲዩብ ቤተሰቦች ማለት ነው፣ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ እላችኋለሁ። እሺ ይሄንን አስቀምጧለሁ። ሌላም ከቻልኩ ግቢው በጣም ሰፊ ነው፣ እቀርጻለሁ። ካልቻልኩ ደግሞ አልቀርጽም። ችኑ ብቻ ተቀመጥ ለማስታወሻ። ምክንያቱም ሰዎቻችን ሁሉም ተነሱ ዳይ ወደ ስራ ትላላችሁ ማለት ነው።